አዲስ የህግ ጉዳይ ነው ይዤላችሁ የመጣሁት። እንግዲህ እንደሚታወቀው ከመንግስት ጋር የተለያዩ ሪሌሽንሺፖች ወይም ግንኙነቶች አሉ። ምክንያቱም ከመንግስት የምንጠይቃቸው በርከት ያሉ አገልግሎቶች ስላሉ እንዲህ በሚሆንበት ጊዜ የተለያዩ አስተዳደር ተቋማት አሉ። እነዛ ተቋማት ጋር ሄደን ይሄ ይደረግልኝ፣ ይሄ ለምን ተደረገብኝ እያል የምንጠይቃቸውና ቅር የሚያሰኙን በርካታ ነገሮች ሊኖሩ ይችላሉ። እንዲህ በሚሆንበት ጊዜ መፍትሄ የሆነ በአግባቡ መሬት ላይ ከወረደ አስፈጻሚውም አካል እኛም በአግባቡ ከተጠቀምንበት ትልቅ እፎይታ የሚሰጥ አንድ ህግ አለ። ይሄውም የፌዴራል የአስተዳደር ስነ ስርዓት ህግ ይባላል። አዋጅ ቁጥር 1183 በ2012 ዓ.ም ነው የወጣው እና ስለዚህ ህግ ማወቅ በጣም ይጠቅማል። የት ልሂድ፣ ምን ላድርግ፣ ምን ይሻለኛል ለሚለው ጥያቄያችሁ መልስ ስለሚሰጥ በአግባቡ ከተጠቀምንበት ትልቅ አስተዳደራዊ በደሎችን የሚቀርፍ ህግ ነው። በመጀመሪያ ማወራው እንዲህ አይነት ኃላፊነት ያላችሁ የአስተዳደር ተቋማትን በተመለከተ ነው። በዚህ አዋጅ ከፍተኛ ኃላፊነት ተጥሎባችኋል። ህዝብን ለማገልገል በህዝቡ ግብር ደሞዝ እየተከፈላችሁ ቁጭ ብላችሁ ህዝብ የምታገለግሉ ሰዎች እንደመሆናችሁ መጠን ሰዎች ወደ እናንተ አንድን አገልግሎት በተመለከተ ቅሬታ ይዘው በሚመጡበት ጊዜ የምታስተናግዱባቸው መርሆች ተቀምጠዋል። እናንተ የመንግስት ሰራተኛ ስለሆናችሁ የዛ አስተዳደር ተቋም ሰራተኛ ስለሆናችሁ ሁልጊዜ ለዛኛው ወገን ታደላላችሁ ማለት አይደለም። ሲጀመር ያ ተቋም የተቋቋመው ለህዝብ ጥቅም ለመስጠት ነው፣ አገልግሎት ለመስጠት ነው። በህግና በስርዓት የማይገባውን ለመስጠት ነው እያልኩ አይደለም። የሚገባቸውን ለሚገባቸው ለመስጠት የዜጎችን መብት ለማስከበር በአጭር ጊዜ በፍትሃዊነት በትክክል እንዲህ በሚሆንበት ጊዜ የአስተዳደር ስራን በተመለከተ ውሳኔ እንድትወስኑ ይጠበቃል። ምክንያቱም በየጊዜው ሰዎች መጥተው እንዲህ ተበድያለሁ እንዲሁኛለሁ ስለሚሉ እንዲህ በሚሆንበት ጊዜ በህጉ መሰረት ይሄንን ቅሬታ የሚያስተናግድ የቅሬታ ክፍል የማዘጋጀት ግዴታ በህጉ ተጥሎባቸዋል። ይሄ አዋጅ ተፈጻሚነቱ በፌዴራል የአስተዳደር አካላት ወይም ተቋማት ላይ ብቻ ነው። ስለዚህ እያንዳንዱ የፌዴራል አስተዳደር ተቋም ለፌዴራል መንግስቱ ተጠሪ የሆነ ተቋም በሙሉ በክፍላችሁ ይህንን ቅሬታ የሚያስተናግድ ክፍል አዘጋጅታችኋል? ካላዘጋጃችሁ ህጉ ግዴታ ይጥልባችኋል። ይሄን ብቻም አይደለም። ይሄ ቅሬታ ሰሚ አካል አንድ ሰው መጥቶ በእንደዚህ አይነት ጉዴታ ቅሬታ ገብቶኛል ብሎ ሲመጣ በጽሁፍ ቅሬታውን የመቀበል ስለመቀበላችሁ ቅሬታውን ስለመቀበላችሁ ሌላ መግለጫ ደብዳቤ በማዘጋጀት ተቀብየዋለሁ እንዲህ አይነት ደብዳቤ አባሪ ሰነዶች ማስረጃዎች ካሉ እንዲህ ቁጥር ያላቸው አባሪ ሰነዶችን ተረክቤያለሁ ብላችሁ ስለመረከባችሁ ማረጋገጫ መስጠት አለባችሁ።